አይላ ቆይ ምን ሆነ ነው የተናደድከው? ያ ቦክባክ የሆነ ልጅ ነው ብቻ ስለ ጆኒ እንደው የምታወራ። ታዲያ እዚህ ትምህርት ቤት ከጆኒና ከካሌብ ውጪ ሌላ ቦክባካና ፈሪ አለ? እሺ ቆይ ምን አደረገ? ካሌብን ትናንትናና በመተውት አላልኩም ነበር? አዎ ምን ነው እንዴ ሊከሱክ ነው እንዴ? አዎ አዝማሚያቸው እንደዛ እንዴ እና ታዲያ ምን ችግር አለ? አላየሁትም አልመተውትም ብለሽ ምጥጥ ማድረግ ነው? እንደዛ ማድረግ አልችልም። ለካ ያ ቦክባክ የሆነ ልጅ አውቆ ነው መጥመኑ ያስገባኝ። አውቆ ሆነ ብሎ ነው ተናልጄ እንድመቱ ያደረገኝ። ለምንድን ነው የማይቻለው? ምስክር ካመጡኛ ምስክር እንወስዳለን። የቪዲዮ ማስረጃ ይዟል። ይሄ ሾካካ ቆይ ስትመጣው ያስቀረጸክ ነበር? አዎ ምንም ማድረግ አልችልም። የሆነ መንገድም አይጠፋም እንዴ። ቆይ ለምን ደብድበን ስልካቸውን አንቀበላቸው? ካልተሳካ ነገሮች ይበላሻሉ። ቆይ ታዲያ እጃችንን አጣጥፈን ቁጭ እንበል ነው እንዴ የምትለው? ቆይ እንዴት ሊቀርጹ ቻሉ? ስልክ እንዴት ይዘን ገባ ሊሉ ነው? እሱን ሳያስቡት ይቀርጻሉ ብለህ ነው? እሺ ታዲያ ምን እናድርግ? አላቅም። ይኸውልህ በማንኛውም መንገድ ቪዲዮውን መደለት አለብን። ቆይ እንዴት አድርገን እንደልተዋለን? ቆይ እኔ የምለው ለምን ሰብለን አንጠቀምባት? ከሰብለ ጋር ተጣልተዋል። ስለዚህ ብትቀርቡ ይጠራጠራሉ። እሺ በቃ ወይ ደግሞ ብርክቲ እንጠቀም። እሷ ደግሞ ከኔ ጋር ተጣልታ አሉዝ ገብታለች። እንዴ ብትጣሉም ያንተ ፍቅር ወጥቶላታል ማለት አይቻልም። ብርክቲን ስለማታውቃት ነው። በጣም እልህኛ ነች። የፈለገ እልህ ቢይዛት ከትምህርት ቤት ልትባረር ነው ሲባል እየሰማች ዝም ትላለች ብዬ አላስብም። ምናልባት ላያስችላት ይችል ይሆናል። ማድረግ ያለብንን እናድርግ። ግን ፈሪ ናቸው። ከፊት ለፊት መዋጋት ሲያቅታቸው ከኋላ መጥተው ወጉን አይደለ? እነሱማ ቦቅባቃ ናቸው። እኔ የምለው ግን ቆይ ባለፈው እንዴት በቀጠቅጣቸው እንደዚህ እንደ ጦር የፈሩክ? ብዙም እንኳን መተውት ነው። ለኩፍ ነበር ያደረኳቸው። ተዋቸው እባክህ። ባለፈው ለመሲ ራሱ እንዴት እንደሆነ የምታየው መሲ ለእነሱ ትበቃቸው። እንደውም ካሁን በላኛ እንዴ መሲና አንድ ሴት እንቅባቸዋል። አንተ ልትመጣ ስትል ነው ለካ። ምን ሆነ? ልቤ ታስራ እንደተፈታች ጥጃ ዝልል ማለት የጀመረችው። እስከ ዛሬ ጥርጣሬ ላይ ነበርኩ። ዛሬ በደንብ አረጋገጥኩ። ምን ሆነ ያረጋገጥኩ? ጥጃ እንደሆንሽ ነዋ። ስታስጠላሽ። እኔ ምን አደረኩ? ራስሽ ያለሽ እንዴ? አንተ ስትመጣ ልቤ እንደ ጥጃ ዝልል አለች አልሽው። ይሁን ፍቅር የማይገባ ክፋራ። ፍቅርማ በደንብ ይገባኛል። ግዴታ ልክ እንደናንተ ውሃ ልጠጣ ምግብ አልበላ አለኝ ማለት አለብኝ? አንተ ዋናው ምልክቱ እሱ ነው። እኔ የሚገርመኝ ፍቅር ሲይዘኝ ምግብ በጣም ነው የሚበላልኝ። ከዛን ሄዱ ልቤን ይደፍናል መሰለኝ። ምንም አይሰማኝም። ምን ልብ አለህ እንዴ? እሪ እና ታዲያ ሮቦት ነው እንዴ መስልሽ? አዎ እስኪ ሊያ አንተ ልብ ደግሞ እንዴት ነው የሚመታው? በጣም ፈጣን ነው። ምን ታደርጊዋለሽ? እንዴት አይመታ? ለምንድን ነው የምትመታው? ይሄን ፊት እያየ እንዴት አይመታ? ይሄኔ እኮ ደንግጦ ነው። እጭ ፋራ። እኔ ደግሞ ቁም ነገር ልታወራ መስሎኝ መስማቴ። እኔ እንግዲህ ከዚህ በላይ ቁም ነገር ማውራት አልችልም። ይልቅ አንድ ትልቅ ችግር ተፈጥሯል። እሰይ አሁንም ሙድ ልትይዝብኝ ነው እንዴ? ፋራ መሰልኩ እንዴ? ሁለት የምታታለለኝ። ውይ መሲ ከምሬ ነው። እሺ ደስ ይበልክ። ልስማክ። ምንድነው? ኤላ ችግር ውስጥ ገብቷል። እንዴ የምን ችግር? በጣም ከባድ ነው። ከትምህርት ቤት ሊባረር የሚችልበት። ቆይ ይሄንን ያክል ከባድ ጥፋት ምን አጥፍተው ነው? ካሌብ እንደበደቡ። ፊቱ እንደዛ የሆነው ኤላ ደብድቦት ነው እንዳትለኝ። አዎ ኤላ ነው የመጣው። እሰይ ይበለው። የታባቱ ደግ አደረገው። መሲ አልሰማሽኝም እንዴ? ድርጊት እኮ ከትምህርት ቤት ሊያስባረረው ይችላል። እና ካሌብ ከሶት ነው? አልከሰሰውም፣ ግን ደግሞ ቪዲዮ ይዞበታል። ወይ ጉድ! ደግሞ ለመሸምጣጥም አይመችም። ቆይ ስልክ ይዤ እንዴት ቀረጽኩ ሊል ነው? እንዴት እንዳሰብ አላውቅም፣ ግን በቃ ቶሎ መቅደም አለብን። እንዴት አድርገን? ይኸውልሽ ኤላ ተስፋ ያለው ቪዲዮ ሲደለትና ሲደለት ብቻ ነው። እንዴት ስልኩ ሊገኝ ይችላል? ወይስ በጉልበት ስልኩን ለመቀበል አሰብክ? ካልተሳኩ ነገሮች እንደሚከብዱ ነግሮኛል። እሱ ልክ ነው። ይኸውልሽ መጀመሪያ በጸባይ ትሞክራለሽ፣ ካልሆነ ደግሞ ጉልበትን ትጠቀሚያለሽ። ቆይ እንዴት ይሄንን አሰብ? ፍርሃታቸው ነው። ፈሪ አይደለም። ኤላ ግን ይመቸው። በቦክስ ኮፊቱን አቀናበረው ያለሽ እንዴ? ጊልዶ ካሳን የሆነበት ልጅ። አንቺም ጸባይ ከሌለሽ አቀናብርሻለሁ። የፈራረሰ ግንብ ነው ያስመስለው።
ይሻለኝ። ጥሩ ነው ግን የወዛ መረሳት ለምን ማን እንደሆን ማታውቁ ሰው አንተ ካሌብን ስትደበድቡ ያለው ቪዲዮ ይለቀውና ከትምህርት ቤት ትባረራለህ። ዋው አሁን ጭንቅላት ተጠቀምኩበት። የሚገርም ምክር ነው። ከዛማ ያለምንም ተቀናቃኝ እዚህ ግቢ ውስጥ ንግስና ይነቀበላል። ቆይ ስባረር ዝም ብዬ ማያችሁ ይመስልሃል? መጀመሪያ ከዚህ ትባረራለህ። ከዛ ደግሞ አረፍ ያለቀመጥም ካልክ ከህይወት አባረራለሁ። ሁሉንም ነገር ማድረግ የምችል ነው እንዴ ይመስልህ? በሚገባ ማድረግ የፈለኩትን ሁላ ማድረግ እችላለሁ። አይመስለኝም። ሰብለን ሁሉ ጊዜ እንደማልነጥቅ ታወራ ነበር። አሁን ግን የታለች? እኔ ጋር ናት። ትንሽ ስለተጋጨን ያው እኔን ለማናደድ ብቻ ነው የቀረበች። እኔ ደግሞ ያገኘኋትን ጭላንጭል የሆነች ተስፋ እንዴት አድርጌ ማስፋት እንዳለብኝ በደንብ ነው ጠንቅቄ የማውቀው። የሰብለ ልብ ውስጥ እኔ ብቻ ነኝ ያሉት። አይደለም እሷን ሀገር አቋርጣ አንተን ብለ የመጣችውን ልጅ እንኳን ልወስድብህ እችላለሁ። አንተ ግን በጣም ሸረኛ ነህ። የልብ ጓደኛ ካሌብ የወደዳት ልጅ ለመውሰድ እንደዚህ ትጋጋጣለህ? ምን ማድረግ እንደምችል አሳይቼ ከዛ ለሱ ደግሞ አስተላልፍለታል። መልካም እሺ፣ እንግዲህ ማድረግ የምችለውን አንድ ላይ የምናየው ይሆናል። ከፈለክ ግን መደራደር እንችላለን። በምን መልኩ? መሸነፍህን እና ደግሞ ከኔ በታች እንደሆንክ ካመንክ ሰብለና ብርክት ያጠገብ ማትደርስ ከሆነ ቪዲዮ እንዳይለቀቅ አድርግልሃል። ለቀቀው። ጥሩ። ምናልባት ብልጥ ሆነህ የሚጠቅምህን ከመረጥክ ብዬ ነበር። ጅል ሆኜ ምንም እንደማታመጣ በደንብ አድርጌ ያሳያለሁ። ደግሞ ልንገርህ፣ እኔ ተባረሬ አንተ እዚህ ትምህርት ቤት ውስጥ በሰላም አትማርም ካልክ ምን አደርጋለሁ? እንግዲህ እስከዛ ዝም ብለህ ጥሩ ትዝታ ሊኖርህ ጊቢዋን ዞር ዞር ያልክ እሺ? በዛውም እንዳትረሳኝ። ቻው። ምንድነው የምሰማው? ምን ሰማሽ? እንዳታሸኝ። ናታን ለመሴ ነገራትን ሁሉንም ነገር ነግራኛለች። በቃ እንደሰማሽ ነው። ቆይ እንዴት እንደዚህ ትደበድበዋለህ? ለዛውም ትምህርት ቤት ውስጥ። እንደውም እንደሚገባው አልደበደብኩት። ቆይ አንተ ያማል? ጤነኛ አይደለም? በሽተኛ ነህ? ቆይ እኔ አሁን ያልገባኝ ነገር ለካሌብ ነው ለኔ ነው ያዘንሹ? ምን ለውጥ አለው? ለኔ በጣም አለ። ቆይ እሺ ብትባረርስ? ደስ ይለኛል። ለኔ ነው ያሰብሽው ማለት ነው? ኤላ ቁም ነገር ነው እያወራሁ ያለሁት። ለኔ እንደምታስቢልኝ ከማወቅ በላይ ምን ቁም ነገር አለ? ቆይ ግን ለምንድን ነው የሰው ጭንቀት የማይገባህ? አመባረር ከሆነ ምን ማድረግ እችላለሁ? ያው ማስተዛዘኛ እንደሆነ አንቺን አግኝቻለሁ። ቆይ ግን ሰብሌ ከትምህርት ቤት ከተባረርኩ በኋላ ውጭ አታገኘኝ? አይሆንም። በምንም ታምር መታገድ የለብህም። ማድረግ ያለብንን ነገር በሙሉ እናደርጋለን። በእኛ ፍላጎት እኮ አይደለም። በቃ እንዲደለቱት እናሳምናቸዋለን። ፍላጎታቸውን ካላሳካውላቸው እሺ አይሉ። ምንድነው ፍላጎታቸው? እኔን ካንቺና ከብርክቲ ማራቅ፣ ከዛ በኋላ አንገቴን ደፍቼ እንድማር ማረግ። ኤላ አማራጭ የለም። እሺ በለው። መቼም ቢሆን አንገቴን መድፋትም ሆነ መሸነፍን አልፈልግም። እኔ እኮ የወታደር ልጅ ነኝ። አባቴን እያየሁ እንደሱ መሆን እየተመኘሁ ያደግኩ ልጅ። አንዳንዴ እኮ ለማሸነፍ መሸነፍ ያለ ነው። በቃ ቪዲዮ እስኪደለት ብቻ። ለአንድ ደቂቃም ቢሆን አልችልም። ውይ ደረቅ ነገር ነሽ። አንተም ጆኒም አንድ አይነት ናችሁ። ታዲያ ስታይኝ እኔ ከሱ ምን ለይበት ነገር የለም? እስኪ አታሹፍ። አላሹፍኩም። ካንቺ መስማትን ስለፈለኩት ነው። ከኔ መቼም ስላንተ አትሰማም። እሺ ለነገሩ ባትነግሪኝም ተግባርሽ ያሳያል። እንደምታስጠላኝ ነው። ታዲያ ካስጠላሽ ለምን አጠገቤ ትቆሚያለሽ? ብርክቲም ስለራቀች ብቸኝነት እንዳይሰማ። ለምንድን ነው ቆይ በዚህ ልክ ልታስቢልኝ የፈለግሽው? ማንም ሰው ሲጎዳ ማይስ ስለማለት። ይሄ ውስጥሽ ላይ ያለው ስሜት ግን አንድ ቀን በደንብ ፈንቅሎ መውጣት አይቀርም። አታስብ፣ ምንም ፈንቅሎ የሚወጣ ስሜት የለም። እሺ ብርክቲ። ሰብለ እንዴት ነው በክሽ ፌመስነት? በጣም ደስ ይላል። እድሜ ለጆኒ። የምትፈልጊውን አገኘሻል? ገና ብዙ ይቀረኛል። ከዚህ በላይ ደግሞ ምን ቀረሽ? በትንሽ ነገር እንኳን መረካሱ አይደለም። ገና ብዙ ነገሮች ይገቡኛል። የማይገባው አለ ብለሽ ታስቢያለሽ? አዎ አለ። ለምሳሌ እጁ ላይ ያለው ወርቅ እንደ መዳብ ቆጥሮ የገፋ ሰው መቼም ቢሆን ወርቅ አይገባው። እና ይገባኛል ብሎ ለነጠቀ ነው የሚገባው እያልሽ ነው? ይሄን ያስተሳሰብ ነው። አንቺ እንደፈለግሽ ማሰብ ትችላለሽ። ቆይ ግን እንዴት ሳትጠቀሚበት ቀረሽ? ምኑን? የጆኒን ታዋቂነት ነው። ፍቅረኛሽ እያለ ቪዲዮ ብትሰሪ ኖሮ
ይሄኔ ፌመስ ሆነሽ ነበር። እኔ ዝናውን አይቼ ለመፈመስ ስላልቀረብኩት ነው። ኦ አሽሞር ላይ ጎበዝ ነሽ። ይኸውልሽ እኔ መናገር የምፈልገው ነገር በቀጥታ ማወራ ሰው ነኝ። ከጆኒ ጋር ደግሞ እየተቀራረባችሁ ነው። በጣም እንጂ የሚመች ልጅ ነው። አንቺ ግን መጠቀሚያ ያደረግሽው። እንዴት? አንደኛ በሱ ለመፈመስ፣ ሁለተኛ ደግሞ ኤላሽን ለማስቀናት ነው የቀረብሽው። ልክ ነሽ። እኔ ልጠቀም እችላለሁ። ጆኒ ግን ምንም አይጎዳም። እንደውም አንቺ ስትክጁ አጽመም ያገኛል። ትሰሚያለሽ? እኔ አልከዳውትም። አላምን ስላለኝ ነው የራቁት። መልሰን ደግሞ መታረቃችን አይቀርም። ቃሉን አታሽሞንሙኙ። ለዛውም ጥለሹ ጠላቱ ጋር ነው የሄድሽው። ይኸውልሽ የተረዳሽበት መንገድ ትክክል አይደለም። ግን ደግሞ ጆኒ እንዲጎዳው መቼም ቢሆን አልፈቅድለትም። አንቺ ግን ምንም ችግር የለብሽም ማለት? ቆይ ግን አንቺ ኤላ ምን ያህል ቢበድልሽ ነው ከጆኒ ጋር አንድ ላይ ሆነሽ ልታስባርዱ የምትጥሪው? ምን? ቆይ እኔ ነኝ ኤላን ለማስባረር ያሰብኩት? ደሞስ መች ነው እነ ጆኒ ኤላን ለማስባረር ያሰቡት? ኧረ እባክሽ ኤላ ካሌብን እንደደበደበው አላውቅም ለማለት ነው። አልነገረኝም። ቆይ እንዴት ነው ሊያስባረር ያሰበው? ቢሮ ሊከሰው ባልሆነ? እሱን እንኳን አላምንሽም። ግን ደግሞ ልንገርሽ፣ ትምህርት ቤት ግቢ ውስጥ ኤላ ካሌብን ሲደበደበው የሚያሳይ ቪዲዮ ይዘዋል። ያ ማለት እኮ ሆን ብሎ የተደበደበለት ማለት ነው። አዎ ይኸውልሽ ብርክቲ፣ ኤላን የምትወጂው ከሆነ ልትረጁ ይገባል። በምን ልረዳው እችላለሁ? ይኸውልሽ እንደምንም ብለሽ በቃ ቪዲዮን አስጠፊለት። እስቲ እሞክራለሁ። ይኸውልሽ ብርክቲ፣ ኤላን ከልብሽ የምታፈቅሪ ከሆነ በአሁን ሰዓት ከጎኑ መሆን አለብሽ። ስላሰብኩት ነገር እኮ ይደብረኛል። የግድ ማለት ስለሆነ ምን አለበት ስለ ፍቅራችን ግድ ብለሽ ልትመጪ? አንተ ስለማትፈልግ ነው። እንደማልፈልግ በምን አወቅሽ? ከብርክቲ ጋር ደስተኛ ስለሆንክ። አጉል ቅናት ነው እንደዚህ እንድታስብ እያደረግሻል። በዛ ላይ ተከታዮችህም ወደዋታል። ምናልባት ፍቅረኛዬ ስለመሰላቻቸው ይሆናል። እንዴ መስላችሁ ያደረከው ደግሞ አንተ ነህ። እኔ ቪዲዮ መስራቴን ብቻ ነው የማውቀው። ይገርማል። አንድ ቪዲዮ ለመስራት ብለህ ፍቅራችንን አፈረስክ። የፍቅራችንን ነገር ከሷ ጋር ቪዲዮ ከመስራቴ ጋር አታገናኝ። ምንም ጥቅም ከሌለው ታዲያ ከሷ ለመራቅና ቪዲዮ ላለመስራት ምን ሆነ የከበደ? እሷ ደስ እንዲላት ብቻ ነው። አሃ የኔ ማዘንገብ ምንም አልታየህም አይደል? ጥሩ ወደ መጣሁበት ልግባ። እሺ ምን ነበር? ኤላን ሊያስባረር የሚችል ቪዲዮ እናንተ ጋር እንዳለ ሰምቼ ነው። ለምኝ ብሎ ላከሽ? ኤላን ታውቀዋለህ፣ ግትር ነው። በራሴ ነው የመጣሁት። ስለተጨነቅሽለት ደስ ይሏል። ግን ደግሞ በተቃራኒው ያው ከኔ ጎን ባለመኖርሽ እኔ ደግሞ ይደብረኛል። በሌላ ነገር መጎዳዳት ትችላላችሁ፣ በትምህርት ግን መሆን የለበትም። ህይወታችሁን ነው የምታበላሹት። በወደፊት ህይወቴ ባንቺ ነው የመጣብኝ። ጆኒ የኔ እናንተን ጉዳይ ራሳችን መፍታት እንችላለን። እሱን ከዚህ ውስጥ አስወጣው። እያሰብሽለት እንደሆነ ሳስብ ራሱ በጣም ያናደኛል። አንተም በሱ ቦታ ብትሆን ኖሮ ይሄንን ነው ላደርግ የምችለው። እና እኔ እና እሱን እኩል አደረግሽ? ጆኒ አሁን ቪዲዮን ታጠፋለህ ወይስ አታጠፋም? አላጠፋም። እሱ ከዚህ ትምህርት ቤት እስኪወጣ ድረስ ቪዲዮን አላጠፋም። በጉልበትና በተንኮል የሚሆን ነገር ካለ እናያለና። ድም ከሰብል ጋር ያያችሁ ልበል እንታረቅ ልትለ ነው? እንደዛማ ቢሆን አሪፍ ነበር። እና ምን ልትለ ነው? ቪዲዮ እንድናጠፋላት ትፈልጋለች። ቪዲዮ እንድናጠፋላት? እንዴ ደፋር! ስንት መስዋዕትነት የተከፈለበትን ቪዲዮ እንደቀላላ እናጥፋው ምናምን ስትል አታፍርም? ኤልያስ ማሰቧ እንዳንጎዳው እንደዛ መጨነቋ ግን ግርም እያለ። እንደውም በጣም ትዕግስተኛ ነህ እንዴ። ካሁን መጥታ ይቅርታ ትላለች እላለሁ። ጭራሽ ለጠላታችን ልትለምን ትመጣለች እንዴ? ደፋር! እሱስ ቢሆን ለሷ እሺ ይሏታል ብሎ ነው እሷን የሚልከው። በጣም ፈርቷል ማለት ነው። ለምን አይፈራ? ያለ ማመንታት እንደምናደርገው ያውቃል። ሰላም ለማግኘት ትንሽ ጊዜ ነው የቀረን። እኔ የምልህ የሆነ መልካም መዓዛ አልሸተተ? ደሞ ጀመረክ። ሊጀመምረኝ ነው የሚለውን የታምራት ደስታን ዘፈን ታውቂዋለሽ? ምናልባት ብዘፍነው ዜማውን ብሰማው ላውቀው እችል ነበር። አንተ ግን ግጥሙን ብቻ ነው የነገርከኝ። አየክልኝ ምላሷ። ይሄን እኮ ነው ያልቻልኩት። ዛሬ አየውልክ። ጆ ደግሞ ለሱ ማገዝ ነው። የሱን ሳክ ስላላየክ ነው። መቼ አጣሁት? ቀኑን ሙሉ ይኸው ሲሰክሰኝ ሲያደርቀኝ አንድ የሚውሉ የኔን ቃላቶች
እኔ እሷን ለማስደሰት ብዬ አዳዲስ ቃላቶች ለመፍጠር ተፍተፍላለሁ። ጭራሽ ሳክሳ ምናምን ትላላችሁ። ኧረ ይሄም ከአቅሜ በላይ ሆኖብኛል። እና ባለበት ይቆይ እያልሽ ነው? እኔ አላልኩም። እንግዲህ ልመችው። ምን አማራጭ አለኝ? እኔ የምለው ቆይ ምንድን ነው የምሰማው? ምን ሰማሽ? እንዲህ የተጋጋጠ ማንጎ ያስመሰለ ኤላ ነው እንዴ? ማን ነገርሽ? ማን እንደነገረኝ ማውቁ ምን ያደርግልሃል? ሳላስበው ነው የመታኝ እንጂ እኔማ ለእሱ አላንስም ነበር። ቆይ እሺ የመጀመሪያውን አላሰብከውም? ቆይ ሲደግም ግን እንዴት አስቻለክ? እኔ ራሱ ሁሌ የምገረምበት ባህሪ ምን እንደሆነ ታውቂያለሽ? ትዕግስቴ ነው። እየው በይ የነገረኝ ሰው ግን ካሌብ መደብደቡን ብቻ ነው? መቀረጹንም ነግሮኛል። ይሄ ወሬኛ እየዞረ እያወራ ነው በይኛል። ለእኔ ግን እሱ አይደለም የነገረኝ። ግን ለአንቺ የነገረኝ ሰው ከሱን ይሰማው። ግን ጆዬ ልክ ነው ብለህ ታስባለህ? ምኑን? ኤላን ከትምህርት ቤት ማስባረሩ። እንዲሁም በጣም ዘገየን። እሱ እዚህ ትምህርት ቤት እስካለ ድረስ መቼም ሰላም አናገኝ። ይሄ ውሳኔያችሁ ህይወቱን ሊያበላሸው ይችላል። እና ምን አገባን? አላርፍ ያለው ራሱ። በሌላ መንገድ እኮ መቅጣት ይቻላል። ያልመከር ነው የለም። ልጁ ግን ደነዝ ነው። እዚህ ብያለሁ እኮ የምፈልጉት ነገር ማድረግ ትችላላችሁ አይደል? ኧረ ከእሱ ጋር ምን አሰቃየን? እንዲህ ባረር አድርገን ሰላማችንን እናገኛለን። ብርክቲ አዋሪልኝ ብሎ ነው ሌላከሽ? በፍጹም እኔና እሱ መች በሰላም አውርተን እናውቅና። ምናልባት ሲጨንቀው አዋሪልኝ ብሎ ልኮሽ ቢሆንስ? አይደለም። እንደዛ ከሆነ ጥሩ። ግን ያው ብዙ አትክል ነገር የለት። እንዴ ወዴት እየሄድሽ ነው? እባክህ ጠፍቶብኝ እየፈለኩ ነው። ምንድን ነው የጠፋብሽ? አውራሪስ? አዎ በእናትህ አይተኸዋል? የሆነ ብታይ ጥጋበኛ ነው፣ ከሰው ጋር ይጣላል ምናምንና ሰው ሳይጎዳ ማግኘት አለብኝ። ቆይ እኔ የምለው አንቺንስ አይጎዳሽ? እኔማ ትንሽም ቢሆን አላምጄዋለሁ። ከእንስሳነት ወደ ሰውነት እንዲቀየር እያደረኩት ነው። እኔ ግን ሳስበው የአንቺን ባህሪ ከምታወርሽው ለምን አንቺ እሱን ባህሪ አትወርሽም? እንዴት እባክህ? ሳስበው የአንቺ ባህሪ ከአውራሪስ የከፋ ነው። አንተ የኔ ባህሪ ያስጠላል። አንቺስ ካልጠፋ እንስሳ በአውራሪስ ትመስኛለሽ። እኔ አንተን ያልኩ ስም ጠርቻለሁ። በቃ ከአንቺ ጋር ስውል አብረን ስንበላ አብረን ስንጠጣ ፋራ ማድረግ ጀመርሽ። እኔ እንዴ ስድብ ናዛን፣ እኔን ፋራ? ለዛውም እልል ያልሽ እርጥብ ፋራ ነሻ ነው። ምንድነው የምታስፈራሪኝ? እሺ እሩ እንደውም እንዳታወራኝ እሺ። ባቄላ ቀረ ፈስ ቀለለ አሉት እየበቀሉ። ጥሩ አጠገቤ እንዳደርስ እንዴ ልቀቀኝ። እንደዚህ ተናደሽብኝ የትም አትሄጂም። በኋላ ራስሽን ብታጠፊብኝስ? ናታን እየቀለድኩ አይደለም። እኔ ግን እየቀለድኩ ነበር። በቃ አታውራኝ አልኩ። እንዴ ቆይ እኔ አንቺን ካላወሩ ምን አባት ይውጠኛል? እንደው አዞ ይዋጥህ እሺ። አሁን እኔ በአዞ ተውጭ አንቺን ማን ያወራሻል? ከመሰደብ አለማውራት ይሻላል። እንዴ ስድቡን እኮ የጀመርሽው አንቺ ነሽ። እና እኔ እንዳንተ አምርሬ ነው? ይህንን የመሰለ ፊት እኮ ነው ከአውራሪስ ጋር ያመሳሰልሽው። እኔ የምለው ቆይ ግን አውራሪስ ምን አይነት ነው እንዴ? ቆይ ሳታውቂ ነው እንዴ አውራሪስ ያልሽው? እኔ ስሙን ነው የማውቀው። አውራሪስ ምን ይመስላል መሰለሽ? በቃ እኔ ነው ይመስለው። እውነት በል። እቺ ስታስጠላ እንዴ! እውነት በልት ያለሽ እንዴ? እንዴ ለካ ኩርፍ ያለው አታውራኝ። በቃ የኔ መሲ አትበለኝ በቃ። ታውቂያለሽ በጣም እኮ ነው የምወድሽ። እንዴ እሱማ እኔም እወድሃለሁ። እንደው አንቺ ባትኖሪ ኖሮ ማን ፈታ ያደርገኛል ብለሽ ታስቢያለሽ? እና ይሄንን እያወቅህ ነው አይደል ማተንከባከበኝ? እንዴ የኤፍሬምን ግጥም አስታወሽኝ? ምን የሚለው? ያው ግጥሙ እንኳን ብዙ ትዝ አይለኝም። ሴት ማፍቀር እንጂ ማባበል አልችልም ብለሽ ንገሪያቸው የሚል የሆነ ስንኝ ነገር አለ። እናንተ ማፍቀር ነው የምትችለው? አዎ። ታዲያ ለምንድን ነው ያላፈቀርከኝ? ከወደድኩሽ አይበቃሽም? አይበቃም። ስግብግብ በቃ የሚባል ነገር አታውቂም አይደለ? ካልበቃኝስ? ይኸውልሽ አሁን አውራሪስሽን አግኝተሽዋል። ይዘሽው ትሄጃለሽ ወይስ ድጋሚ ይጥፋብሽ? ኧረ እንዳይጠፋብኝ እቅፍ አድርጌ ይዤው ነው። ምን ትጠብቂያለሽ? ከፊኛ እኔ ነው አውራሪስ መረጃ ሰብስቢ ብሎን ይላኩሽ። አንተ ስትጎዳ ማየት አልፈልግም። ተግባርሽ ግን ሌላ ነው። ብዙ ነገር አሳልፈናል። ለኔ ብለህ ብዙ ችግር ውስጥ ገብተሃል። ግን አንቺ ከጠላቴ ጋር ሆነሽ አጠቃሽኝ።
ምንም ያክል ብናደድብህ አሳልፌ አልሰጥህም። ቆይ ምን አድርጌ ነው ያናደድኩሽ? አንተም ብዬ መጥቼ ገፋኸኝ። ያሳለፍናቸውን ጊዜያቶች ረሳክ። ደጋግመህ ጎዳኸኝ። ከኔ ይልቅ ሰብለን አቀረብካት። ምንም ካንቺ የሚደበቅ ነገር የለም። ለምን እንዳደረኩት ጠንቅቀሽ ታውቂዋለሽ። ምንም ማሳማኝ አይደለም። ይልቅ ለምን ከነጆኒ ጋር ያለህን ችግር አፈተው? እንደምታስቢው ቀላል አይደለም። ቪዲዮን ካልደለቱት እኮ ሊያስባረሩ ይችላሉ። እና ምን ላደርግ? ዋና መጣያችሁ ሰብለ አይደለች? እሷን ተዋት በቃ። በቀላሉም አልሸነፍም። ቆይ ልቤ ምንድነው ይሄ ሁሉ መስዋዕትነት? ሰብለን ታፈቅራታለህ እንዴ? አንቺ አይገባሽ። ለምንድነው ማይገባኝ? ማገናዘብ ማልችል ነው የሚመስልህ? ይኸውልሽ ጆኒ የሚፈልገው ሰብለን እንድርቃት ብቻ ሳይሆን እዚህ ግቢ ውስጥ አንገቴን ደፍቼ እንድማር ነው። እሱን ደግሞ መቼም አላደርገውም። ቅድሚያ ለሚሰጠው ቅድሚያ ስጥ። አሁን ትምህርትን ነው ማስቀደም ያለብህ። ብሩክቲ ለውጥ ለሌለው ነገር አትልፊ። በእኔ በኩል ከሆነ በኋላ ምንም የሚለውጥ ነገር የለም። ምናልባት በእነሱ በኩል ከተለወጠ አላውቅም። እነሱንም ጠየኳቸው፣ ግን አንተን ለማስባረር ቆምጠዋል። እስኪ የሚሆነውን አብረን እናያለን። ሰብለ መጣች ደግሞ ምን እየሆንኩ ነው? ላልታፈቅታ እንዴት ናችሁ? እንዴት ነሽ? በቃ እኔ ልጅና አንተው ስለተጨነቅሽልኝ አመሰግናለሁ። ምን አዲስ ነገር አለ? ምንም። እሷ አላናገረቻቸው? አሁንም ሀሳባቸውን አልቀየሩ። ቆይ ታዲያ ምን ተሻለን? ያው እንግዲህ የሚመጣው መጋፈጥ ነው። ምን ላድርግ? ጨነቀኝ እኮ። አትጨነቂ፣ ሁሉም ነገር መስተካከሉ አይቀርም። ይኸውልህ ጆኒ ከደረቀ ደረቀ ነው። በጸባይም ቢካለ በጉልበት ይሆናል። ደግሞ የባሰ ችግር ውስጥ እንዳትገባ። መባረሬ ካልቀረ ማድረግ ያለብኝን ሁሉንም ነገር አድርገዋለሁ። ካሌብ! አቤት አቤት አቤት! እኔ እኮ ስጠሪኝ በምን ጽድቄ ነው መልአክ የሚጠራኝ ብዬ በቃ ልቤ ባፌ ልትወጣ ጀመረ። ደግሞ ሲጀማመር እንደዚህ ነው የሚያደርገው አሉ። ያስለፈልፋል። ምንድነው የሚጀማመረክ? ፍቅር ነው። እኔ ደግሞ ሰይጣን መስለፈልፈ መስሎኝ እና 7 ቀን ልጠመቅበት። ያንተማ በ3-7 የማይወጣ እና ምን ተሻለ? እንደ ሐሳብ ተስማምታችሁ ብትቀመጡ ይሻላል። እሱስ ማን አለው? ለነገሩ ይወጣል ባክሽ። ውስጤ አንቺ ብቻ ነሽ እንድትቀመጪ የምፈልገው። ይበቃኛል ብለህ ነው? እኔ እንደሆነ ተጨናንቄ መቀመጥ አልፈልግም። አንቺ ብቻ ለመቀመጥ ወስኝ እንጂ እኔ አሳፋፍቼ ነው የማስቀምጥሽ። በምን ታሰፋዋለህ? ችግር የለውም። አንቺ ከኔ ጋር ከሆንሽ እማላደርገው ተአምር የለም። ግን ባክህ ማይሆን ነገር ነው። ምኑንም አይሆነው። ኤላ ልስጎዱስ እንደሆነ ያወቅኩ ከናንተ ጋር መሆኔ ራሱ ጥሩ አይደለም። እንኳን ካንተ ጋር ሌላ ነገር ልጀምር ይቀርና ከአይኔ ዞር ማለቱ እኮ ላንቺም ጥሩ ነው። አይምሮ አይቀበለውማ። እሱ እኮ ግን አንቺ እንደምትጨነቂለት አይጨነቅልሽ። አውቃለሁ። ፍቅር እንደ ንግድ ሰጥቶ መቀበል አይደለም። እንዴ እንደዛ እንደሆነ የምታውቂ ከሆነማ ተስፋ ቁርጥ ቁጭ ማለት ነው። አለበለዚያ አንቺም ትጎጃለሽ። ለኔ ስሜት እንዳለው አውቃለሁ። በግድ ቀርቤው የኔ ነው ማደርገው። ቆይ በግድ ቀርቤው እስቲ? በፊት ኤላ አሁን ካለበት ማንነት የባሰ ነበር። በግድ ነው የቀረብኩት። ቆይ መታገል አይሰለችሽ? ታግል ያገኘኸው ድል ጣፋጭ ነው። አንቺንም ታግዬ ሳገኝሽ ድሉ ጣፋጭ ይሆናል ማለት ነው። ምናልባት ካሸነፍክ። እሱማ ማሸነፍ አይቀርም። እስኪ ቪዲዮን አሳይ። ስደበደብ ለማየት አይቻል። በኋላ እኮ ማየት አይቀርም። ምን ያስደብቀሃል እኮ በኋላ ይዋ። በእናትህ አሳየኝ። እኔ ጋር የለም እንጂ እኮ እንዲህ ለመነሽኝ ያሳይሽ ነበር። እሺ ጆኒ የምጠይቅ ያሳየኛል? ጠይቂው ካሳየሽ። እሺ እጠይቀዋለሁ።